በዘመናችን ለቅድስት ቤተክርስቲያን ተግዳሮት ከሆኑባት ጉዳዮች ውስጥ አንዱ ነው የሐሰተኛ አጥማቂያን መብዛትና በጠበል እምነትና ቅባ ቅዱስ ስም የሚደረግ ከቤተክርስቲያን ትምህርትና ሥርዓት ውጭ የሆነ ተግባር። ምንም እንኳን ይህ ተግባር ስህተት እንደሆነ በተደጋጋሚ ጊዜ ቢነገርም ከጊዜ ወደ ጊዜ እየተባባሰና የችግሩን ማሳሰቢነት እየጨመረ መምጣቱ ተገልጿል። የጸበል ጉዳይ በአጠቃላይ ችግር አለ። ጸበል ላይ ከተነሳ ዘንድ ብዙ ሰው በቃ ጸበል ስጋው ደሙ ነው ጉዳዩ። ቆረብ ሲውት ሻይ በዚህ ጸበል ወጣ፣ በዚህ ጸበል ፈለገ። አሁን አንዳንድ አድባራት እንደ ገይ መሰብሰቢያ እንደ ገይ ምንጭ አድርገው የያዙት ምንድነው የተለየ ጸበል ፈለቀ ምናምን። ጸበል የትም ቦታ ያድናል። በየማንኛውም ማጥቢያ ተጸለየበት ጸበል ያድናል። ግን ይሄንን የተለየ ስም ሰጥተው ሰውን ያባንታው ሰዎች ደግሞ ጸበል ወጣ በተባለበት ሁሉ መሄድን ስራ ያደረጉ ሰዎች አሉ። በአንዳንድ አድባራት ተአምረኛ ጸበል ፈለቀ በሚል ስም እየተሰራ ያለው የገንዘብ ማሰባሰብና መሰል ከሥርዓተ ቤተክርስቲያን ውጭ የሆነ ተግባር ሊቆም እንደሚገባ ያሳሰቡት መምህራኑ ለችግሩ መፈጠር የሚሆን ለችግሩ መባባስ ምክንያት የሆኑ ጉዳዮችን አንስተዋል። አሁን ቤተክርስቲያኑ ውስጥ ሙሉ ህይወትን የቢዝነስ ጉዳይ አድርገው ህዝብን ደግሞ በማታለል ለአጋንንት አስገዝተው የሚኖሩ ከይሁዳ የሚበልጥ ስራ ይሰራሉ። እንዲህ አይነት ከቀድሞ ጀምሮ ብቅ ይል የነበረ ነው። ግን ቤተክርስቲያን ስለማትቀበል በብዙ ነገር ቶሎ ይቀረፍ ነበር። አሁን ግን ቤተክርስቲያን የተኛችበት ወይም አገልጋዮቿ እንደዚህ የተኙበትን ዘመን ስላገኙ ሙሉ ለሙሉ የነዚህ ምሪት ቤተክርስቲያን እንደተቆጣጠረ የሚያሳይ ሁኔታ ላይ ደርሰናል። ብዙ አስተዳደራችን አለመጠንከሩ ብዙ ነገሮች ክፍተት ተፈጥረዋል። ምናልባት በጊዜ ሂደት እየጠነከረ ሊፈታ ይችል ይሆናል። አሁን ግን የሚፈታበት ደረጃ ላይ አይደለም። ምእመናንም የዚህ ተግባር ተባባሪ ከመሆንና ሐሰተኛ አጥማቂያንን ከመከተል ራሳቸውን በመቆጠብ የመፍትሄው ባለቤት ሊሆኑ እንደሚገባ ያሳሰቡት መምህራኑ የቅድስት ቤተክርስቲያንን አስተምሮ ማወቅ እንደሚጠበቅባቸውም አጽንኦት ሰጥተዋል። የሰይጣን ማደሪያዎች ሰዎች መጫወቻና ድራማ መስሪያ መሆን የለበትም። ይምጣ፣ ይማር፣ ሃይማኖቱን ይወቅ፣ ከእግዚአብሔር ጋር ይኑር፣ መንግሥተ ሰማያት ይውረስ። የቤተክርስቲያን ትምህርት ነው እንጂ ከዚህ ውጭ ያለ ቤተክርስቲያን አይደለም። ምክንያቱም ቤተክርስቲያን ምዕመናን የሚድኑባት የመዳኛ መንገድ እና ቦታ ስትሆን፣ ነገር ግን የአጭበርባሪዎችና የተንኮለኞች መፈልበያ ስትሆን ሲያይ ሰው ለምንድን ነው ማለት አለበት፣ ባለቤት መሆን አለበት። የግድ መዋቅር መጠበቅ እንዲህ ማለት ብቻ ሳይሆን በየአካባቢያችን የሚፈጠረውን ነገር ከቤተክርስቲያን ስርዓት ውጭ የሆነ ነገር ሲፈጸም አይቶ ዝም ሳይሆን ለምንድን ነው ራስን ማዳን አንድ ነገር ነው። ሌላው እንዳይጠፋ ግን ሁላችን አንድ ሆኖ መነጋገር ግን ሌላ ነገር ነው። ስለዚህ ይሄ ተግባራዊ ሊሆን ይገባል።